ሰላም ሰላም እንድናችሁ ውድ የዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። የዛሬውን ቪዲዮ በማርያም በመድኃኔዓለም በቅዱስ ሚካኤል ይዣችኋለሁ። ሸር እያደረጋችሁ የዶሮ ባለሙያዎች እንድታደርሱልኝ በትህትና ጠይቃለሁ ማለት ነው። እኔ እንደምታውቁት አንዳንድ ልጆች ታውቁታላችሁ። በዛኛው ቻናሌ ዶሮዎችን ላይቭ ላይ ምናምን እናሳይ ነበርና ቪዲዮም ሰርቼ ነበረ። የኛው ቻናሌ ሲዘጋ ከዛን ቀን በኋላ ስለ ዶሮዎችም ቪዲዮ ሰርቼም አላቅም፣ ብዙም ሰውም ስለማያየው ማለት ነው። ቻናሉን ገና አዲስም ስለሆነ ስለዚህ እኔ እንደሚታወቀው ከስደት ዓለሙን የመጣው ከስደት ዓለሙ መጥቼ ደግሞ በአቅሜ አጠገቤ በምችለው ነገር ሰርቼ ራሴን አስተዳድራለሁ፣ እንዲሁም ትዳሬን እመራለሁ ብዬ ትንሽ ነገር ጀምሬ ነበር፣ ዶሮ ማለት ነው። ከዛ እንደምታዩት የዛሬ ሳምንት አካባቢ አንድ ዶሮ ስትሞት ያው ብዙም ይሄን ያህል እንትን አላልኩም፣ ቪዲዮ መስራት አልፈለኩም። ከዛን ቀን በኋላ አንድ ደገመ፣ ሁለተኛ ማለት ነው። የዛን ጊዜም በጣም አዘንኩና ያው ምንም ማድረግ አይቻልም። ዶሮዎች እንደተሐመሙ ምናምን አያስታውቁም። እንግዲህ አብሬያቸው ነው መሆን፣ አብሬያቸው ነው ብዙ ጊዜን የማሳልፈውና የመነብረርም የመታመምም አንገት የመድፋትም ነገር አይታይባቸውምና ዛሬ ደግሞ ትናንትና ከሰዓት ሁላ አብሬያቸው ነበርኩ። ከ11 ተኩል በኋላ ነው እንግዲህ የተለዩዋቸውና የዘጋዋቸው። ምግባቸውን አርጌ ውሃቸውን አርጌ ነበርና የዘጋዋቸው። ዛሬ ስከፍት ደግሞ ሶስተኛ ዶሮ ዛሬ ተደግማለች ማለት ነውና በጣም ማለት መስራት እንደማይቻል የሆነ ብቻ እኔ እግዚአብሔርን መውቀስ አልፈልግም፣ እግዚአብሔርን ከሱ ጋር መከራከር አልፈልግም። ግን በጣም ነው የከፈኝ እውነት ለመናገር እና ለምታውቁ ይሄን ቪዲዮ ያያችሁ ሁሉ የዶሮ አርቢዎች እውቀቱ ያላቸው ምናምን ሼር ብታረጉልኝና ምልክቱ ምንድን ማለት ምልክት እኔ በእርግጥ አላየውባቸውም፣ ግን ዝም ብሎ ጸጥ የማድረግ የማክረር በሽታ ነው ይዟቸው እና በሰላም ዘግቻቸዋለሁ ብዬ ጠዋት 1 ሰዓት 12 ሰዓት ነው 12 ሰዓት ስገባ እንደዚህ ሞታለችና እርስ በርሳቸውም ስለሚነካከሱ የመበካከል እንትን አላት እና በፈጣሪያችሁ ይዣችኋለሁ። ሸር እያረጋችሁ ቢያንስ ዝም ብሎ የማድረግ ነገር በሽታውን ለሚያውቁ ሰዎች ይሄን አርጊ እንዲሉኝ ያሎች ዶሮዎች እንዲጠቅሙኝ የእናንተ እርዳታ እንፈልጋለሁ። እርዳታችሁ ደግሞ ሸር ኮፒ ሊንክ ያረጋችሁ ብዙዎች ላይ ደርሶ የምፈልገው ሰው ላይ ደርሶ አይቶት ምላሽ እንዲሰጠኝ ነው። ከቻላችሁ ሰዎችን ራሱ ካወቃችሁ ሸር ብታረጉላቸውና ቪዲዮውን ቢያዩት ተእግዚአብሔር ታገኙታላችሁ። እና እቺ ሶስተኛ ዶሮ ስትሞትብኝ ነው ቪዲዮ የመስራት የተገደድኩ። በጣም አንዳንዴ ስትሰሩ የስራ ሞራላችሁ ራሱ በጣም የሆነ ያደሸቅለዋልና በጣም ከፋኝ እውነት ለመናገር እግዚአብሔርን። አሁን ነበር መውለድ የጀመሩና በደንብ እየሰራው ነበረ፣ እየተንከባከብኳቸው ነበረ። ቤታቸው ይሄ ነው። ቦታውን ብዙም ቆሻሻ ቦታ አይደለም፣ ጽድት ያለ ነው። ያው ደናቸውን ነበር የከረሙና በጣም ይሄው ሶስተኛ ዶሮ ዛሬ ያገኝቻለሁ። በጣም የከፋኝ እውነት ለመናገር። እስኪ ለሚያውቅ ሰዎች ማለት ነው ሼር አርጋችሁ ምላሽ እንዲሰጠኝ እርዳታችሁን እፈልጋለሁ። ፕሊዝ